ወጣቶችን የስራ እድል ፈጠራ ተጠቃሚ ለማድረግ መንግስት እያደረገ ካለው ዘርፈ ብዙ እንቅስቃሴ ውስጥ የኢንተርፕራይዝ ማህበራት በዋናኝነት ይጠቀሳሉ። እንደሚታወቀው ማህበራቱ በአገልግሎት በእንጨትና ብረታ ብረት፣ በምግብ ስራ፣ በከተማ ግብርናና በማኑፋክቸሪንግ ዘርፍ ተደራጅተው የሚሰሩ ናቸው። ለዛሬ የትኩረት አቅጣጫ ያደረግነው በማኑፋክቸሪንግ በተለይም በቆዳና ቆዳ ውጤቶች ስራ ላይ ነው። በከተማችን በዚህ ዘርፍ ተደራጅተው ወደ ስራ የገቡ 2 ማህበራት ይገኛሉ። ዘርፉ ጀማሪ አዲስና ታዳጊ እንደመሆኑ መጠን ሰፊ ገበያ ያለውና ለብዙ ወጣቶች አያሌ የስራ እድል ይፈጥራል ተብሎ ይገመታል። በዚህ መሰረት እኛም በወንጋ ከተማ ውስጥ በቆዳና ቆዳ ውጤቶች ስራ ተደራጅተው የሚሰሩ 2 የኢንተርፕራይዝ ማህበራትን ጎብኝተናል። አብሮነታችሁን እንሻለን። መልካም ቆይታ ከፕሮግራማችን ጋር። አሁን የሚሰራው በቆዳና ቆዳ ውጤቶች ላይ ተደራጅተን ነው። እኔና እናቴ ከጀመርን 2 ዓመት አልፎናል እና አሁን ደግሞ የምንሰራው ቀበቶ እንሰራለን፣ እንደዚህ ዚፕ ምናምን እንሰራለን፣ የሽጉጥ መያዣ እንሰራለን፣ የትራፊክ ፓድ መያዣ ደረሰኝ መያዣው ማለት ነው፣ እሱን እንሰራለን እና ደግሞ ሌዘር ነገሮችን እንጠግናለን። በቃ የቆዳ ውጤቶችን ምንም አይነት ነገሮችን እንሰራለን። ሸበጥ በትዕዛዝ እንሰራለን። እንደዚህ አይነት ነገሮችን እንሰራለን። ያው መጀመሪያ ስራ አልነበረን እንደማናውጣት ወጣት ብዙም ስራ አልነበረን። 2013 ነው አካባቢ ነው መደራጀት ነው የጀመርነው። ለአመት ነው የተደራጀነው። እንደማንኛው ወጣት ያው 20 ሺህ ምናምን ብር ቆጥበን ነው 200 ሺህ ብር ከማይክሮ ወስደን ነው መንግስት ያው ባመቻቸልን ምቹ ሁኔታ በዛ ምክንያት ነው ወደዚህ ስራ የገባነው። አጋጣሚ በዚህ ስራ ዘርፍ ብዙም አልነበረም። ለዛም ነው የዘርፍ መርጠን ወደዚህ ገባነው። አሁን እየሰራን ነው ያለነው። መጀመሪያ መነሻችን የነበረው ከሰው ወደ 25 ሺህ ብር ተበድሬ ነው ስራ የጀመርኩት። ያው እንግዲህ እናት ሲው ማን ነው ከናቴ ጋር ስለሆነ እሷም እኔ ማረጋውን ነገር እምቢ አትለው። በቃ እሷም ፍቃደኛ ስትሆን ከሰው ብር ተበደርኩኝና የሚያስፈልገኝን ነገር አሟልቼ እዚህ ጋር ስራ ጀመርኩት። ከዛ እቁብ እየጣልን ያለውን ነገር አሟለው ካፒታል ወደ 600 ሺህ ብር አስመዝግበን ነው እዚህ ቤት መግባት የቻልነው ማለት ነው። ከዛ አሁን ሁሉም ማቴሪያል አለኝ። አሁን ስላልተገጣጠመ ነው ማሽን አለኝ ወደ 3 ነው 4 እና ደግሞ እንደምታዩት ሁሉም ማሽን አለ እሰራለሁ። እኛ በተቻለ ሁኔታ ያለነው አሁን ያለነው በጣም ጥሩ ሁኔታ ያለነው አሁን እንደምታዩቸው ብዙ ብዙ ያመረትን ነው። አጠቃላይ ደግሞ ካፒታላችን ወደ 1 ሚሊዮን ምናምን አልፏል። ያው በሚቀጥለው አሁን ወደ ታዳጊ እንትና ያው በሚቀጥለው ደግሞ ወደ እንትኑ ልሻገር ምናምን ያለው አሁን ጥሩ ነገር ነው ያለነው። በዚህ ለራሴ ቢ እንዲ ስራ ከጀመርኩት 2 ዓመት ሊሞላኝ ነው። ያው እንግዲህ እናቴ ማለት ቤተሰብም ስለሆነች የምንሰራው ለቤት ነው። ይሄታለች ማስተምራት ይኸው እሱም ወንድሜ ያለ እናቴም አለች እና ደግሞ እየሰራሁት ለምሳሌ ቦታ ገዝቻለሁ። ዛሬ ላይ ደግሞ የሚያስፈልገው ነገር ሁሉ ማቴሪያል አለኝ። አሁን ሰው በደንብ መልመድ ነው የሚቀረው። ያ ከለመደልኝ ደግሞ በጣም የተሻለ ትርፋማ ሆናለሁ ብዬ አስባለሁ። እዚህ ስራ መስራት የጀመርኩት 2 ዓመት ነውኛል። ከዛ በፊት ዝም ብዬ ነው ሙሉ ስራ የለኝም አልባሌ ቦታ ላይ ነበር ሙሉ። አሁን ግን እዚህ ገብቼ ጥሩ ደረጃ ላይ ደርሻለሁ። ጥቅሞች ብዙ ናቸው። በፊት ምንም አላውቅም ስለ ጫማ ስራ። እዚህ መጥቼ ነው ያውኩት ቀስ እያልኩት አሁን ደህና ትክክለኛ ጫማዎችን እየሰራ ነው። በፊት ጥገና ነበር። ከጥገና አልፈን ደግሞ ማምረትም ጀምረናል። አዳዲስ ጫማዎችን ያመረትን እየሸጥን ነው። እውቀት ብዙ አግኝቻለሁ። ብርም የቆጠብኩ ነው እዚህ በማግኘው ስራ ብር የቆጠብኩ ወደፊት ተደራጅቼ እንደዚሁ ከሌላ ወጣቶች ጋር እንዲ ስራ የሌላቸው እነሱንም እንትን ብዬ ለነሱም አሳይቼ እኔ ከወሰኩት ሙያ ለነሱም አሳይቼ እነሱንም አንድ ላይ አድርጌ ከመንግስት ብር ተበድረን ስራ ለመቀጠል ነው ፍላጎቴ። ቆዳና ቆዳ ውጤቶች የማኑፋክቸሪንግ ንዑስ አንዱ ዘርፍ ነው። ምናልባት ዘርፉ እንደ ከተማችን ብዙም ጎልቶ ያልታየ ገና የታዳጊ ዘርፍ ስለሆነ
በከተማችን 3 ማህበራት አሉ። በእነኚህ ማህበራት ስር ወደ 15 አባላት አሉ። በ15 አባላት ስር ያው በቋሚነት ስራ እድል የተፈጠረላቸው ከ20 በላይ ወጣቶች አሉ። ከዚህ ቀደም ቦንጋ ከተማ ውስጥ በምንም አይነት ተአምር ጫማን መሰፋት የሌለበትን ጫማ ታሰፋዋል ሳትወድ በግድ በማስቲሽ ተመሳስሎ መገጠም የሚችል እንደ ቶርሽን ያለ ጫማ ተበላሽቶ ነው የምታገኘው። ነገር ግን እነዚህ ሰዎች እዚህ ቤት ከመጡ በኋላ ብዙ ጫማዎችን አምጥቼ አሰርቻለሁ። ልክ ኦሪጂናል በቃ የፋብሪካ እንደተሰራ ነው አድርገው የሚያወጡት። ሲቀጥል ቀበቶ ከዚህ ቀደም ጂማ፣ አዲስ አበባ በስሙ ሁሉ ታሰራ ነበር ሄደ ደና ቀበቶ ለማግኘት እና ቦንጋ ከተማ ውስጥ ዘመናዊ ቀበቶ የለም። እነዚህ ሰዎች ግን በራሳቸው ፈጠራ በራሳቸው እውቀት ኦሪጂናል ቀበቶችን እያመረቱ ነው። የሽጉጥ ቤቶችን ማያመርቱት ነገር የለም። በዚህ መስክ የሚሰሩ ምርቶችን ከሌላ አካባቢ ነው የሚያመጣ። ለምሳሌ ጫማ፣ ቀበቶ፣ የተለያዩ የቆዳ ውጤቶችን ተሰርቶ የሚመጣውን ነው የሚገዛው ሰው ከሌላ አካባቢ። አሁን ግን በአካባቢያችን ማስለመድ አለብን ከሚልም አንፃር ክህሎታቸውንም እያሳደግን ወደዚህ ተግባር ያስገባንበት ሂደት ነው። ብዙም እንደነሱ ናቸው ለኛ ሞራል ስጡን ያሉት። መቀበርቱ ወልዛ ነገር ብዙም አልነበረም። እንግዲህ እዚህ ያሉት ነገሮች አጋጣሚ መጡ ያሉ ምናምን ይላሉ። ብዙዎቹ ሞራል ስጡን ምናምን ያደረገው ወርዳ ይመጣሉ። እዚህ ያሉትም አሉ፣ መንግስት ሰራተኞችም አሉ ምናምን በቃ ብዙ ድጋፍ የሚያደርጉልን በሀሳብ ድጋፍ እና በቃ የተለያዩ ቢሮዎች ሄዳችሁ ድጋፍ ጠይቁ ምናምን ይሉናል። በሀሳብ ይደግፉናል። ብዙ ነገር የሚያደርጉልን ለኛም ያው ሞራልም እነሱ ናቸው ማለት ነው። እንደ ከስተመሩ ፍላጎት ነው። ጫማዬን ዛሬ ወስዳለሁ ካለ እዚህ ቤት ውስጥ ዛሬውኑ ጫማውን ይወስዳል። በዋጋ ጉዳይ ደግሞ ምንም የሚጎዳህ ነገር የለም። ጫማ ሳይበላሽ አንተ ብርህን ነው የምታወጣው፣ እነሱ የሚሰሩልህ ጫማህን ነው። ነገር ግን ጫማህን በአማረ ሁኔታ ይዘቱን ሳይለቅ ሰርቶ በሰዓቱ ወዲያው ይሰጡሃል። ምንም የሚያቆዩት ነገር የለም። በአንተ ፍላጎት ነው እንጂ ቀጠሯቸው ራሱ በአንተ ፍላጎት። አንተ በፈለከው ሰዓት ይሰራሉ። አሁን ከፍዬ ወስዳለሁ ካልክ አሁኑኑ ሰርቶ ይሰጡሃል። ምንም ያጨናንቁ ነገር የለም እና በዚህ ጎበዞች ናቸው። ሰው እንዲከፋብን አንፈልግም። ለራሳችን እንደምናደርገው አይነት ነገር አድርገን ነው ሰው የምናስተናግደው። ሰውን እናስቀይምም። እንደ ቤተሰብ ነው ሁሉም ነገር እዚህ ጋር። ለዛ ሰው ባለው ነገር ደስተኛ ነው ሁሉም። መጥቶ እንግዲህ መጥፎ ነገር የሚናገርብን ሰው ማንም የለም። ሼድ ወሳኝ ነው። አሁን ለኛ አሁን ይሄ ማምረቻ ነው። እዚህ ነው የምናመርተው። አሁን ከዚህ ወደ ታይታችን እንደሆነ ዞርታ ቦታ ነው። ማን ዞሮ ላይ ሰው የለም እና ሰርተን ዝም ብለን እዚህ ያከማቻለ ነው። መሽጫ ቦታ ወደ ፍልም ባዘጋጁና ምርቶቻችን አወጣን በእንሸጥና እና እንደዚህ በዞን ደረጃ በየዓመቱ ይመጣል። እነዚህ ባዛር ነገሮች አሉ። ያ ቦታ መንግስት ባመቻቸልና ምርታችን እዛ ወጥተን ኤግዚቢሽን ላይ ለህዝብ ብናሳይ ጥሩ ነገር ነው የምንትናለን። አሁን ላይ ብዙም የማምረት ስራ የስራ አለ የጥገና ስራ ነው የሰራነው። ምክንያቱም የስራ ነው የተሸጠለ ለምን ቁጭ ነው አለው ያው መስራን ለማሽጫ ቦታ ብዙ ምቹና ዞርታ ቦታ ነው። ስለዚህ ሼድ ምታችን ጥሩ ነው አለው። አሁን ይሄ ማሽን አለ ብዙም የኪሎ ስልጠና አልወሰድንም እስከዛሬ ምንም አልወሰድንም። አሁን ዝም ብለን ገምተን ስራ ነው ያለው። አብዛኛዎቹ እዚህ ያሉ ስራዎች የእጅ ስራዎች ናቸው። አሁን በዚህ ማሽን ብዙም ስራ አለ። አንደኛ ማሽኑ ከባድ ነው፣ የጫማ ማሽን ነው። ስልጠና አልወሰድንም። ስልጠና እንዲሰጠንና በቃ የተለያዩ ድጋፎች ቢደረጉ ከዚህ የተሻለ ነገር መስራት ይቻላል። ጫማ እዚህ ማምረት እንችላለን። አሁን ያቸው ነው እዚህ የሚያመርትን ነው ብዙ ነገር ማምረት ይቻላል። መበረታታት የሚገባቸው ሰዎች ናቸው እና መንግስት ቢሆን የሚመለከቱ አካል ትብብር እንዲያደርግላቸው እላለሁ። እኛ እንደ ከተማ የተለያዩ ድጋፎችን እያደረግን እስካሁን መተናል። በተለይ በባለፈው በጀት ዓመት ቆዳና ቆዳ ውጤት ላይ የተሰማሩ ወጣቶችን መስሪያ ቦታ በተለይ
ለመስሪያ ቦታ ድጋፍ ከማድረግ አንጻር በቂ ድጋፍ ተደርጎላቸው መሀል ከተማ ላይ አንድ ትልቅ የቢዲኤስ ሼድ አለ። እዛ ሼድ ላይ ያሉ በተመሳሳይ ደግሞ ሌሎች ኮንቴነር ሼዶች ላይ ያሉ ማህበራት አሉ። ከዛ ባሻገር አሁንም የብድር ድጋፍ እንግዲህ መንግስት ለኢንተርፕራይዝ ከሚሰጠው ድጋፎች አንጻር አንደኛው የመስሪያ ቦታው እና ማምረቻ ቦታ ድጋፍ ነው። ሁለተኛ የፋይናንስ ድጋፍ ነው። ሶስተኛ የስልጠና ድጋፍ ነው። ስለዚህ እነኚህ ልጆችን ወይም እነኚህ ሶስት ማህበራትን አንደኛው መስሪያና መሸጫ ቦታ ድጋፍ ከማድረግ አንጻር በእርግጥ ያው የመስሪያ ቦታ ድጋፍ አድርገናል። በተመሳሳይ መልኩ በስትሪንግ ኮሚቴ በማጸደቅ የብድር ድጋፍ እንዲያገኙ የሪቮልቭ ፈንድ እና መደበኛ ብድር በሁለት መንገድ ድጋፍ እንዲያገኙ የተደረገበት አግባብ አለ። ከዛ ውጭ ከስልጠና አንጻር ምናልባት ቲቪቲ ተቋም ጋር በመነጋገር አንድ ማህበር አንድ ዙር ያው ቀድሞ ነባርም ስለሆነ አንድ የስልጠና ማዕቀፍ አገኝተዋል። ግን እሱ በቂ አይደለም። ቀጣይ አንዱ የትኩረት አቅጣጫችንና የድጋፍ አቅጣጫችን ስልጠና ላይ ሞር ፎከስ እናደርጋለን የሚል ሀሳብ ነው የያዝነው። ያው መርፌ ተቀያይሮ የትኛው ስራ መስራት ይችላል። መርፌ ብቻ የሚቀያይረው የተለየ ማሽን ነው። ሌዘርም ይሰፋል፣ ቆዳም ይሰፋል እና ጫማዎችን ይሰፋል፣ የተለያዩ ነገሮች ይሰፋል። እቺ መርፌ ብቻ ቀያይር የተለያዩ ስራ መስራት ይችላል። የልብስ ስራ መስራት አሁን የማሽን ብዙም አይችሉም፣ ችሎታ የለም። ለዚህም ነው እኛ ለኛ መከበዳለው ስልጠና የሚያስፈልጋል ምንለው። ለዛም ነው የሙያ ስልጠና ግድ ያስፈልጋል። ማሽን ከልብስ ማሽን የሚለይበት መንገድ ጥንካሬው ይለያያል። የማሽኑ አሰራርም ይለያያል። መርፌዎቹም ይለያያሉ። የቆዳ ማሽን አሁን ለምሳሌ የልብስ ማሽን ሲሆን ቆዳ ብታስቀምጥበት መደቡ ወደ ውስጥ ይገባል። የቆዳው ሲሆን ደግሞ ያን ነገር ጫና መቋቋም ነገር አለ። ምንም እንደ ልብስ ማሽን አይደለም። እሱ ጥንካሬ አለው፣ ይለያያል። ጫማ መስፊያ ማሽን ከዚህ ቀደም ካለው የተለየ ነው። የመጣላቸው ማሽን አንደኛው ማሽኑ ባህሪው በጣም ለየት ያለ ነው ከተለያዩ እነዚህ አይነት ማሽኖች አሉ፣ ልብስን የሚሰፉ ጫማውን የሚሰፉ ማሽኖች አሉ። ይሄ ግን የተለየ ለጫማና ለጫማ ብቻ የሚያገለግል ዘመናዊ ማሽን ነው የመጣው። በእርግጥ የዚህ ማሽን ላይ እኛ ቴክኒክና ሙያም የተለያዩ ቦታዎች ላይ አጠያይቀናል። የዚህ ልምድ ያለውን መምህር ካገኘን ስልጠና እንዲሰጧቸው እንግዲህ እስካሁን ድረስ በተወሰነ መልኩ የጠየቅናቸው አካባቢ ልናገኝ አልቻልንም። አሁንም አልተውንም። አዲስ አበባም ቢሆን የተለያየ አካባቢ ማሽኑ ከተገዛበት አካባቢም ቢሆን እንደው ተደዋውለንም ቢሆን ያው አንዳንድ ተጠያይቀን ቀጣይ የስልጠና የሚሰጥበትን የዚህ ሙያ ስልጠና ሰጥቶ በማሽኑ ላይ ደግሞ በደንብ ብዙ ነገሮችን መስራት የሚችል ማሽን ነው። ጫማ ብቻ አይደለም፣ ብዙ ነገሮችን ኮት ብቻ አይደለም፣ የተለያየ ነገር መስራት የሚችል ማሽን ነው። ስለዚህ የዛ ማሽን ጠለቅ ያለ እውቀት እንዲኖራቸው ስልጠና እኛም የሚያገኙበትን መንገድ እያመቻቸን ነው ያለነው። በኢንተርፕራይዝ ደረጃ የሚዘጋጅ ባዛር አለ፣ ባዛርና ኤግዚቢሽን አለ። በሀገር አቀፍ ደረጃ የሚዘጋጅ ባዛርና ኤግዚቢሽን አለ። ቦንጋ ከተማ ብቻ ላይ ከከተማም ውጪ ፕሮሞት አድርጎ ተመርጦ ምርታቸውን በተለያዩ የፕሮሞሽን ዘዴዎች ተጠቅመው የሚሸጡበትን መንገድ አንዱ የእቅዳችን አካል ነው ያደረግነው። እሱ ብቻ አይደለም። በቀጣይ ምንድነው ያሰብነው? አሁን ከሊዝ ማሽን ጋር ከደቡብ ካፒታል እቃ አቅራቢዎች ድርጅትና ከኦሮሚያ ካፒታል እቃ አቅራቢዎች ድርጅት ጋር በመነጋገር ማሽን ፕሮሰስ ማድረግ ጀምረናል ለሁለቱ ማህበራት። ስለዚህ ይሄን ማሽን የሚያገኙበትና ካገኙ በኋላ ደግሞ እንዴት ይጠቀማሉ ብሎ ማሽኑን አቅራቢው ድርጅት ራሱ ስልጠና መስጠትና በእኛ ተቋም ላይ ይሄን ጉዳይ የሚመራ አንድ ስራ ቡድን አለ። ስለዚህ ከሱ ቡድን ጋር በመቀናጀት እነኚህ ልጆች ወይም እነኚህ ማህበራት አሁን ካሉበት ወደ መካከለኛ ኢንዱስትሪ በነገራችን ላይ አሁን የበቃ ጥቃቅን ደረጃ ላይ ነው ያሉትና ያን ደረጃ ሽግግር ተሰርቶ ወደ ታዳጊ አነስተኛና ወደ መካከለኛ አነስተኛ ተሻግሮ ትላልቅ ሼዶች ውስጥም ገብቶ ክላስተር ማይከልም ውስጥ ገብቶ የሚሰሩበትን መንገድ ለማመቻቸት ጥረት እያደረግን ነው ያለነው። እነዚህ ልጆችን ወደዚህ ስራ ስናስገባ ከታች ከዝቅተኛ ደረጃ አንስተን ነው እናሰራቸውም። አብዛኛዎቹ የዚህ ስራ ሙሉ
ትሬንድ የላቸውም። ያው በጫማ መስራት በተለያዩ ጥገናዎች ነበሩ። እነዚህን ስኬላቸውን እያሳደግን በተለያዩ ስልጠናዎች የተለያዩ የአቅም ግንባታ ስልጠና በመስጠት ቢያንስ ወደዚህ ተግባር እንዲገቡ አድርገናል። ኦልሬዲ አሁን ያለው ነገር የተሻለ ደረጃ ላይ ደረሱ ነው ማለት ነው። ብዙ ወጣት አለ እንግዲህ ያልተደራጀ እነሱ አሁን በየቦታም ያሉትም አሉ ተደራጅተው በቃ ነው። በዚህ ዘርፍ ብዙም አልነበረም የለም። አሁን የሚመለስ አናሳ ነው። ከሌላ ሀገር ስናይ በጣም ትንሽ ነው። ተደራጅተው በዚህ ዘርፍ በየትኛው ዘርፍ ወደ ስራ ቢገቡና እንደዚህ ከኛ መጥተው ተሞክረው እያወሰዱ ከመንግስት ስልጠና ወስደው ወደ ስራ ቢገቡ አሪፍ ነው ብያለሁ። እኔ ጋር አሁን ለምሳሌ ይገቡና 3-4 ቀን ይሰራሉ፣ ስራውን ይሰላቹታል። ይሄን ያክል የሚካበድ ነገር አይደለም። ቁጭ ብሎ ነው የሚሰራው። የጭንቅላትና የእጅ ስራ ብቻ ነው። የሚያደርጉትን ነገር አሳምረው መስራት፣ ከዛ በቀላል መንገድ ትርፋማ መሆንም ይችላሉ፣ ህዝብን ማገልገል ይችላሉ፣ ቤተሰብ ማስደሰት ይችላሉ። ያን ከማድረግ ይልቅ ከመቃሙን ምን ሆነ እዚህ ጋር ደግሞ አላስፈላጊ ቦታ ላይ ከሚውሉ እንደዚህ የሆነ ሀሳብ አምጥተው ሀሳብ ቢመጣ ብዙ እኛ ሀገር ያልተሰራ ስራ አለ። ገና ብዙ ከተማው እንደ አዲስ እያደገ ነው። ብዙ ሰው መልመድ የሚፈልገው ነገር አለ። ሐዋሳ ሄዶ የሚገዛው ነገር አለ። ጅማ ሄዶ የሚገዛው ነገር አለ። ያን ደግሞ እዚሁ በቀላል መንገድ በትንሽ ብር በ10 ሺህ 20 ሺህ ብር ይዘው በትንሽ ብር ስራ የሆነ ሀሳብ ፈጥሮ መስራቱ የተሻለ ነው። እና ለምሳሌ 12 ላይ ትምህርት አቁሜ ዩኒቨርሲቲ ከመማር ብዬ ትቼ ነው ይሄን ስራ የጀመርኩት። ዩኒቨርሲቲ ቢገባ አንድ የሚያስተምረኝ ቤተሰብ የለም። ሁለተኛ ደግሞ እዚች ጋር ህፃን ልጅ አለች፣ እህቴ እናቴ አለች። ይሄን ያክል መንቀሳቀስ አችልም። ያን በቃ ሁሉም ነገሬን አጥቼ እንትን ከሚል በሚለው ነው ስራውን የጀመርኩት። ግን ስራውን ጀምሬ ምንም አልከሰርኩትም። ቁጭ ብዬ ቀን ሙሉ ሰራለሁ፣ አገኝበታለሁ ብር። በቀን እቁብ ከፍላለሁ፣ ከሚሰራው ልጅቱን አስተምራለሁ። ከፍዬ ነው በግል የምትማረው። ለራሴ የሚፈልገው ምንም አይነት ነገር አደርጋለሁ። በቃ አላጣም። ገብቷል። ስራ ላይ ስትሆን ምንም አንድ ከሰው ከነገሮች ትርቃለህ፣ ከሱስ ትርቃለህ። የተሻለ ደረጃ ላይ ራስህን ታገኛለህ። ቤተሰቦችህን ደስተኛ ታደርጋለህ። የሚያይ ሰው ራሱ በአንተ ደስተኛ ነው ስራ ይሰራል ሲባል። ራስህንም በመጥፎ ነገሮች ውስጥ መቼም አታገኝ። ወደኩት አትልም። ሰው ማንም ደግሞ በዚህ ጊዜ ላይ ሰርተ የሆነ ነገር ስትይዝ ነው ራስህንም እንትን የምትለው ሌላ ሰው የሚያከብርህ። ገብቷል። ስራ ሲኖር ሌላ ይቅር እንዲህ እኮ ብር ጎደለብኝ ብትል ብር ያለው ሰው ያበድርልሃል ማለት ነው፣ ሰርቶ ይከፍላል ስለሚል። ገብቷል። ሰዎች በአንተ እምነት ኖራቸዋል። ከሌብነት ትርቃለህ፣ ከሶስት ትርቃለህ፣ ካላስፈላጊ ተንኮሎች ምናምን ትርቃለህ። ገብቷል። ያ ነው። ውድ ተመልካቾቻችን የዛሬው ዝግጅታችን ከላይ ያቀረብነውን ይመስላል። መረጃዎች እንደሚያመላክቱት ሀገራችን በእንስሳት ሀብቷ ከአፍሪካ ቀዳሚ ናት። በሌላ በኩል ደግሞ በዚህ ረገድ ያላት ምርትና ምርታማነት አናሳ ነው። አዎ በቀንድ ከብት ብዛት ከዓለም 10ኛ ከአፍሪካ 1ኛ ነን። የበግና ፍየል ሀብታችንም ቀላል የሚባል አይደለም። በእነዚህ ሀብቶች ግን በተለይ በቆዳና ቆዳ ውጤቶች ስራ ያለን ተጠቃሚነት በጣም ዝቅተኛ ነው። ዘርፉ በዓለም ገበያ ሰፊ ድርሻ ያለውና ተፈላጊ በመሆኑ በዚህ ተግባር የሚሰሩ ማህበራትን ቁጥር ማሳደግ እንደዚሁም ስራ የጀመሩትን ደግሞ በአግባቡ እየደገፉ ለተሻለ ደረጃ ማብቃት የአንድ ወገን ኃላፊነት ብቻ ሳይሆን የሁላችንም ነው እንላለን። ስለነበረን ቆይታ ምስጋናችን ላቅ ያለ ነው። ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ መልካሙን ሁሉ ተመኘን።